አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም 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 በእናንተም ላይ በእኔ ላይ ያለው ሰላም በእናንተ ላይ አላህ ሰላም ያርግልን። እንዴት ናችሁ? ደህና ናችሁ? የጤና አፍያ ከእናንተ ጋር ከኔ ጋር ሁሉ ሰላም ሁሉ አፍያ እና ምን ልላችሁ መሰላችሁ እውነት እናንተ የገንዘብን እኔ ቀጥታ ወደ እንትን ነው እንትን የምለው የገንዘብን ልክ እኛ ድሃዎች እንዴት ነው የምናውቀው? እኔ አሁን እዚህ ያለሁበት ቤት ማሻአላህ ተባረካላ ለጅዲላቸው በረካ እርዝቅ ማሻአላህ ደህና ናቸው። አላህ ይጨምርላቸው ማሻአላህ ብያለሁ። ግን ወላሂ ለአዚም የወጭ አወጣጥ እኔ ምንም የሌለኝ በ1200 ብር እየሰራሁኝ እንዴት እንደማጠፋና እንዴት በወር ለልጆች አስቤዛ ራሱ እንደማጠፋ እኔ ነኝ የማውቀው። እና እዚህ ግን እንዴት እንደሚያጠፉ ወላሂ ትምህርት እየሆነኝ ትምህርት እንዴት ብትሉኝ ማለት ነው። ብዙ ጊዜ ሀብታም ቤትና ድሃ ቤት እኔ አይቻለሁ። ብዙ አመት አልሰራሁም እንግዲህ አረብ ሀገር ማለት ነው። ግን የታዘብኩት ለእኔ ትምህርት የወሰድኩበትን ይጠቅማችኋል ብዬ ያሰብኩትን ነው። እውነቴን ወላሂ አንድ እቃ ሲገዛ ድሃ ቤት ሳይ አሁን አለ ሌላ እዚሁ ማለት ነው ምንም የሌለው ልጆቹ ራሱ ያኳኋናቸው ስነ ምግባራቸው የገንዘብ አጠፋፋቸውና ሳይኖራቸው ሙልቅቅ ያለለ አለ አይደል? እነዚህ ግን ማለት ነው ወላሂ 2 አመት 3 አመት ዩኒቨርሲቲ እየተማርን የሆነ ደመወዝ ያለው ስራ እንፈልጋለን ይላሉ። ወጫቸው ምናቸው ሳይቸገር በረካ እያላቸው ማለት ነው። ግን እነዛ ምንም ሳይኖራቸው ተቸጋግሮ አባታቸው እያመጣ ገንዘብን እንዴት እንደሚጠፋ አያውቁም። ወላሂ እንዴት እንደሚጠፋ ማለት ነው። እና አሁን እኔ እዚህ ጋር ምን ተማርኩ ይመሰላችሁ? ሁልጊዜ አያለሁኝ አንድ እቃ ስትገዛ የ2 ብር የ3 ብር ለውጥ አይታ ነው የምትገዛው። እቃ አገዛዝ ላይ ራሱ ማለት ነው። እንደገና ልጆቹ ራሱ ስራ ይዘዋል። 2ቶቹን 3ቶቹ ናቸው ገና ግን ወደ 5ቱ ስራ ይዘዋል። ማሻአላህ ተባረከለ። ግን እዚህ ያሉት ገንዘብ እንዴት እንደሚያጠፉ ትናንትና እዚህ ጋር የዚህን ብረት አላትና 5 አመት 4 አመት የተጠቀመችው ስትነግረኝ ማለት ነው። እና በሶፍት ጠቅልለው ምግብ ስትበላ አውጥተው ብረቱን ምግብ ስትበላ በሶፍት ጠቅልለዋለች። ከዛ እኔ ደግሞ ሶፍት ነው ብዬ አንስቼ ቆሻሻው ውስጥ ጭምር ተጠቅልሏል፣ አላየሁትም። ከዛ በኋላ ወላሂ እላይ ሂዳ ሰግዳ ምን ብላ ትዝ ሲላት እየወጣ ይመጣኝ። አሁን በነገራችሁ ላይ በጣም ደግሞ ቢያነቃቃይ ብዬ ነው ጧት የበላሁ ነኝ። ጧት የቆምኩ ነኝ እኔ አልሐምዱሊላህ ምግብ ጧት የቆምኩ ነኝ። ሐሙስና ሰኞ ልጆቿ ይሰበሰባሉ ቤተሰብ እና በጣም ስራ ይበዛል። ከዛ ስጠይቀኝ ኧረ እኔ አላየሁም አለችኝ። እስኪ ቆሻሻው ጥለሽው እንዲሁ በሶፍት ጠቅልሌዋለሁኝ እንዲሁ አስታውሳለሁ ምናምን አለችኝ። ከዛ ሳይላት ቆሻሻው ወድቋል። እንዴት ነው የምጠቀመው? ቆሻሻ ውስጥ ወጥቶ ግን እኮ ውድ ነው። የምር አለቀሰች። ስንት ብር ነው ሆኖ ነው ውዱ አልኳት። እሷ እኮ በወር 40 ሺህ እንደዛ ነው የምታገኘው በዛ ሀገር ማለት ነው። ስንት ሆኖ ነው ውድ ሆነው ስላት ምን ብትል ጥሩ መሰላችሁ? 700 ሪያል። ደነገኩ፣ አላመንኩም፣ ደነገኩኝ። እንዴት ለ700 ሪያል እንዴት ለቅሶ እንዴ! እኔ እንዴት ነው የማጠፋው? እንዴት ነው የማረገው? በቃ ሁሌ ማለት ነው እንዴት እንደሚያጠፉና እንዴት እንደሚያደርጉ በጣም ይገርመኛል። በጣም ማለት ነው በጣም ያኔ ወላሂ ለአዚም ትምህርት ወስድበታለሁ። አሁን እኔ እዛ እየሰራው በወር በቀን ስንት ገቢ አግኝቼ በቀን ስንት እንደማጠፋ እኔ ራሴ አውቃለሁ። እዚህ ግን እኔ ወላሂ ለአዚም ግን መወጣ ብሎ ሰው ጋር መኖር ብዙ ነገር ያስተምረኛል። እኔ
ከዛ የምር አለቀሰች። በቃ ይዞሽ ቁጭ በይ በሎሚና በጨው እናጥበዋለን። ውድ እኮ ነው፣ ውድ ነዋል። እኔ 5,000 6,000 3,000 እንደዚህ ነው ወላሂ የገመኩ። ስንት ነው? 700። ስንት አመት ተጠቀምሽው? 5 አመት ምናምን። እንግዲህ ያሰቡት በዛን ሰዓት ያሰራችው 400 ምናምን ነው። አሁን 700 ገብቷል ብላይ ቁጭ ስትል እውነትሽን ነው፣ ብርን ያላከበረዋን ነው የምትከበረው አልኩ። እና ገንዘብ ላከበሩት ሰው ይከበራል፣ ለናቁት ግን ታስንቃለች። እኔ አስታውሳለሁኝ ህፃን እንደዚህ የ18 ዓመት ሊሆን ዱባይ ሄጄ ተመለስኩ እና ከዛ ብሬ እንደፈለግኩ አጠፋለሁ እና ጎበዝ አጎታለሁ። ምን ቢል ጥሩ ይለኛል፣ ዘይባ ይለኛል። 5 ሳንቲም ጎሎሽ 1 ብር ዕቃ ብትጠይቂ ሱቅ አይሰጡሽም። 5ን ስታከብሪያት 1 ብር ታከብርሻለች። 1 ብርን ስታከብሪያት 5 ብር እና 10 ብር ያከብርሻል። እነሱን ስታከብሪያቸው ነው ትልቅ ነገርም ላይ የምታገኛቸው። ገንዘብና ሰው እንዳከበርሽው ነው፣ እንዲያሽው ነው፣ እቃንም ሁሉ ነገር እንዲያሽው ነው ይለኝ ነበር። ቋጣሪ ስለሆነ ነው እላለሁ። ግን አሁን ደረጃ ላይ ሁኜ ሳየው እውነቱን ነው። አብሶ እዚህ ባለው ነገር ተማርኩበት። እኔ እየተማርኩ ነው። እውነቴን ነው። አሁን እዛኛው ቤት ያሉትን ምንም የሌላቸውን እና እዚህ ያለውን ሳይ ማለት ነው የወጭ አወጫጫቸውና ልጆቹ እዛ ያሉት በሳምንት ሌላ ሀገር ካልተሳፈርን ይላሉ። እዚህ እኮ ወጫቸው በወር ታስባ ትሰጣቸዋለች። ያቸው ወር ስትደርስ ነው ራሱ እንትን የሚሉ ዩኒቨርሲቲ እስኪጨርሱ ድረስ ስራ የሚፈልጉ ናቸው ለራሳቸው። እነዛ ግን ቁጭ ብለው በትምህርታቸው ራሱ እዚህ ይውላሉ ይዟቸው እና እዚህ ላይ ማለት የፈለግኩት እውነቴን ነው ማለት የፈለግኩት እኔ ለምንም ወላሂ ገንዘብ ላከበራት ለያዛት ሰው ነው የምትጠቀም። እዚህ መዳን ቤት የምንሰራ ያየነውን ሁሉ አንግዛ። ብዙ ልጆች እኔ እዚህ አለች አብራኝ ልጇ ቤት የምትሰራ እና አሊላሂ ብቻ በጣም ይከብዳል። በጣም ዛሬ ልጅ ያለመኖርሽን አትይ፣ ዛሬ ልጅ መሆንሽን አትይ። ነገ ጧት ይሄ ገንዘብ ይቆጭሻል ተይ ስላት መክራት ራሱ አትሰማኝም። እኔ እንደ ትልቅ እህት እኔ እንደዚህ ስላት አትሰማኝም። እና ገንዘብን አክብሯት፣ እንድታከብራችሁ አክብሯት። የመዳም ቅመሞች ባለንበት ሁነን እናክብራት። እውነቴን ነው። እኔ አሁን ወላሂ ለአዚም በጣም ነው እኔ እንትን የሚለኝ ማለት ነው። ምን ነው ገንዘብንም ይዤው ነበር፣ ሁሉንም ይዤው ነበር። ግን በልጅነት እውቀት በ40 ዓመት ገንዘብ በ20 ዓመት ሆኖብኝ ነው ይሄ ተረት እኔ ላይ ሆኖብኝ ነው። አሁን እዚህ ደረጃ ላይ አልገኝም ነበር ልጆችን ጥዬ። እና ገንዘብን አያያዝ እንወቅበት፣ የሚጠቅመን ላይ እናድርገው። እኔ ወላሂ ከዚህ ቤት እየተማርኩ ነው፣ ብዙ ነገር እየተማርኩ ነው። ተማሩ። አመሰግናለሁ። ላይክ ሰብስክራይብ እንደራረግ። የመዳም ቅመሞች እንተጋገዝ። እኔ ወላሂ የማንኛቸውም የመዳም ቅመም ቪዲዮ አይቼ ዝም ብዬ አላልኩም። እንተጋገዝ። አመሰግናለሁ።